ከሀገሩ ሲወጣ ገንዘብ ለመያዝ ብቻ አስቦ አይደለም፣ ከዛሬ ነገ ይሻላል የሚል ተስፋን ጭምር እንጂ። የዛሬው ባለ ታሪካችን ደግሞ በ2 ወይም በ3 ዓመት ህይወቷን ለመቀየር ወደ ዱባይ የሄደች ግን ጊዜው በሄደ ቁጥር ህልሟ እንደ ጉም እየተነነ ቅስሟ ሲሰበር ያየች ወጣትን ታሪክ ነው እንዳትሰው። አድማጮቼ ማለቴ ተመልካቾቼ የትም ሳትሄዱ በደንብ ስሙት። በእርግጠኝነት በተለይ ሴቶች በዚህ ታሪክ ትማሩበታላችሁ። ምክንያቱም ብዙዎቻችን ህልማችንን ለማሳካትና ህይወታችንን ለመቀየር ብለን እድሜያችን በገፋ ቁጥር የማግባትና የመውለድ ተስፋችን እየቀነሰ እንደሚመጣ የምንረዳበት ታሪክም ስለሆነ ሰብስክራይብ ማድረግ ደግሞ እንዳትረሱ። ሰብስክራይብ እያደረጋችሁ ምክንያቱም በጣም ብዙ አስተማሪና ጥሩ ታሪኮችን ስለማቀርብላችሁ እኔንም እያበረታታችሁኝ በተሻለ ነገር እንድመጣ ማለት ነው። አሁን ወደ ታሪካችን እንሄዳለን። የታሪኳ ባለቤት አለም ትባላለች። አለም ኢትዮጵያ ውስጥ ብዙ ለመስራት ስትሞክርም ህይወት አልሳካ ስላለቻት እስቲ ከሀገር ወጣ ልበልና የቤተሰቦቼንም ህይወት ልቀየር እኔም ልቀየር ብላ አሰበች እና እንደ ሀሳቧ ቢሆንማ በ2 ዓመት ውስጥ መኪና መግዛት፣ ቤት መግዛት፣ የቤተሰቦቿን ህይወት መቀየር ነበር አላማዋና ህልሟ። እናም እንዳሰበችው ከብዙ ፕሮሰስ በኋላ ወደ ዱባይ ሄደች። ዱባይ እንደደረሰች ያየችው ነገር ሁሉ አዲስ ነበር። ረጃጅም ህንፃዎች፣ የደመቁ መብራቶች፣ ውድ መኪናዎች፣ የሚያማምሩ ልብሶች፣ የሚያማምሩ ሴቶች፣ ብቻ በቃ ሁሉም ነገር ለሷ አጓጊ ነበር። ምክንያቱም ህይወት በቀላሉ የምትቀየር መስላ ነበር የምትታያት። እናም በአንድ ቤት ውስጥ የቤት ሰራተኛ ሆና መስራቷን ጀመረች። ያለምንም እረፍት ነበር የምትሰራው። ሌሊት 11 ሰዓት ተነስታ እስከ ሌሊቱ 2 ሰዓት ነበር የምትሰራው። ማጽዳት፣ ልብስ ማጠብ፣ ምግብ ማብሰል፣ ህፃናትን መጠበቅ፣ እረፍት አልነበራት። ስልኳን እንኳን በቀላሉ መጠቀም አልቻለችም። እናም በጣም ይደክማታል። ቢደክማትም የነገ ተስፋዋን በማለም ግን በታታሪነት ትሰራ ነበር። እየሰራችም ያው እዛ ከሄደች በኋላ ደግሞ እንደምታውቁት ቤተሰብ የሚባል ነገር አለ፣ ዘመድ የሚባል ነገር አለ። እናንተ ውጪ ስትሄዱ ዘመድ ቤተሰብ በቃ እዛ ገንዘብ የሚሸመጠጥ የሚቆረጥ ነው የሚመስላቸው። እናም እየደወሉ አመመኝ፣ ቆረጠኝ፣ ፈለጠኝ፣ እዳ ውስጥ ገባው፣ በዚህ ምክንያት እንደዚህ ሆንኩኝ እያሉ ብር እንድትልኩላቸው ያደርጋሉ። ያው እናንተም አትጨክኑም እስካላችሁ ድረስ ዘመድ ናቸውና ትልካላችሁ። አለምም እንደዚህ ነበር የገጠማት። እናትሽ ታመመች፣ ቤት ውስጥ እንደዚህ ጎደለ በሚባሉ ምክንያቶች ብዙ ጊዜ ገንዘብ ትልክ ነበር። ስለዚህ እንዳሰበችው ገንዘቧን ማጠራቀምና አላማዋን ለማሳካት ከባድ እየሆነባት መጣ። አመታትም አለፉ እና 3 ዓመት ሲሞላ አለም ወደ ሀገሯ ተመለሰች። ስትመለስ ግን እንኳን አይደለም ያሰበችው ህልሟ ተሳክቶ ቤትና መኪና ልትገዛ በእጇ ራሱ በቂ ገንዘብ አልነበራትም ነበር። እናም ተበሳጨች። ኢትዮጵያ ውስጥ ደግሞ እንደምታውቁት ኑሮ ውድ ነው። እናም ያመጣቻት ገንዘብ ራሱ ቀስ በቀስ እያለቀ መጣ። እናም እዚህ ህይወት ከባድ ስለሆነባት ተመልሳ ለመሄድ ወሰነች። የያዘችው ገንዘብም ሳያልቅ ድጋሚ የ3 ዓመት ኮንትራት ተፈራርማ አሁንም ወደ ዱባይ ሄደች። ያው ልምድም የቋንቋ እውቀትም ስላዳበረች ከበፊቱ በፍጥነት ነበር ፕሮሰሱ የተሳካላትና ተመልሳ ወደ ዱባይ የሄደችው። አሁንም መስራቷን ቀጠለች። አሁንም ለቤተሰብ ገንዘብ መላኳን ቀጠለች እና አሁንም በድጋሚ 3 ዓመታት አለፉ። አለም አሁንም ገንዘብ ማጠራቀም አልቻለችም። ያው እንደነገርኳችሁ ስትሄድ መጀመሪያ 23 ዓመት የነበረችው አለም አሁን 29 ዓመት ሆኗታል። አላገባችም፣ ጓደኛም የላትም፣ ገንዘብም እንዳሰበችው ማጠራቀም አልቻለችም። የዛሬው ታሪክ ደግሞ ለየት የሚያደርገው አለም ታሪኳን አልቋጨችውም። ከእናንተ ከእህትና ከወንድሞቿ ምክር ትሻለች። ጥያቄዋም ደግሞ ወደ ኢትዮጵያ ተመልሼ በጊዜ እድሜ ሳይሄድ አግብቼ ልውለድ ወይስ መስራቴን ልቀጥል ትላለች። በኮሜንት ላይ የእናንተን የወንድምና የእህቶቿን ምክር አስቀምጡላት። አሁንም በድጋሚ ሰብስክራይብ ማድረግ እንዳትረሱ። እናንተም ታሪካችሁን በኢንስታግራም ቻናሌ ላይ ኢንቦክስ አድርጉልኝ። ልክ እንደ አለም ጥያቄ ያላችሁ ወይም ደግሞ አስተማሪ ታሪክ አለኝ የምትሉ ሰዎች ማጋራት ትችላላችሁ። እናም በዚህ መልክ ይቀርብላችኋል። ደህና ሁኑ።